እሺ ወንድሜ ሰላም ነው? እንዴት ነህ? እንዴት ይዟል? እሺ ይሄ ሁሉ ሰው የተሰበሰበበት ምክንያት በምንድን ነው? ምክንያቱ እዚህ ጋር የተሰባሰብነው ለስራ ነው። እሺ እንደምታየው ኦሞ ምናምን እናመርታለን። እሺ ኦሞ ነው የምታመርቱት? ከዚህ ፋብሪካ ነው ተቀጥረን የምንሰራው። እሺ እዚህ ፋብሪካ ነው ተቀጥራችሁ የምትሰሩት? ነገር ግን እንደማየው ከሆነ ኦሞ መሬት ላይ እየተደፋ ነው ያለው። ታዲያ ለምንድን ነው ኦሞ መሬት ላይ ሊደፋ የቻለው? ይኸውልህ እዚህ ፋብሪካ ተቀጥረን ስንሰራ ጊዜው ያለፈበት ስለሆነ ኤክስፓየር እሺ እሺ እና ኤክስፓየር ዴት የደረሰው ኦሞ ግዴታ መወገድ አለበት። ለምን? ይሄ ለካንሰር በሽታ ያጋልጣል። እሺ እሺ ኤክስፓየር ዴት ያለፈው ኦሞ ብንታጠበት ወይም ሌሎች ቢጠቀሙት ለካንሰር በሽታ ስለሚያጋልጥ ከዛ አንፃር ነው ድርጅታችን እንዳስተማረን መሰረት ነው። እሺ በጣም ነው የማመሰግነው ወንድሜ ላደረክልኝ ንግግር። እንግዲህ ጋይስ እንደምትመለከቱት ይሄ የምታዩት ህዝብ በሙሉ የኦሞ ፋብሪካ ሰራተኛ ነው። ይሄ ኦሞ እየወረደ ነው። ይሄን ይመስላል ኦሞ እንደምታዩት። ይሄ ሁሉ መኪና እየወረደ ነው እንደምታዩት። ቀጣይ ሌላ መረጃ ይዘን እስከምንገናኝ ድረስ ደህና ሁኑ።